ከዚህ ችግር ለመውጣት ፈተና ውስጥ ነው ያለነው እና ከዚህ ችግር ለመውጣት መንግስት ብቻ ሳይሆን ይህን ችግር መፍታት የሚችለው በየደረጃው ያላችሁ ትልልቅ ሰዎች፣ ይህን የመሰለ ሐሳብ ያላችሁ የሃይማኖት አባቶች፣ ሸሆች፣ የመንግስት ሰራተኞች፣ ወጣቶች ከዚህ ችግር ለመውጣት ተጨባጭ የሆነ ስራ ስሩ ተብሎ በመድረክ ደረጃ እኛ እንኳን በመራነው መድረክ ደረጃ ሐሳብ ያልተሰጠበት ጊዜ የለም። ክቡር ዶክተር ድረስ በመራው መድረክ ተደራጁና ተደራጅታችሁ አንድ ሁናችሁ እየደረሰባችሁ ያለውን ችግር ለመፍታት ተንቀሳቀሱ፣ የራሳችሁን አስተዋጽኦ አድርጉ፣ ይህን አካባቢ የደም ምድር አታድርጉት፣ ጥቅሞቻችሁንም አሳልፋችሁ አትስጡ፣ በማህበረሰብ ደረጃ ያላችሁ ትስስር እየበጣጠሰ ያለውን ጉዳይ መፍትሄ አስቀምጡ ብለው ዶክተር ድረስም ክቡር ጀነራል አዲሱም እኛም ሌላው ያልተናገረበት ጊዜ የለም። እኔ አሁን የዚህን አካባቢ ሐሳብ በጣም ነው የምወደው። ከሐሳብ አኳያ ጥሩ ጥሩ ሐሳቦች ናቸው የሚሰጡ፣ ዛሬ ላይ የሰጡ አባታችን ጨምሮ ማለት ነው። ጥሩ ጥሩ ሐሳብ ይህን ህዝብ ከችግር የሚያወጣው ግን ሐሳብ ሳይሆን ድርጊት ነው። ከችግር ከዘረዘራችኋቸው ችግሮች ልንወጣ የምንችለው በየደረጃው ያለን ህዝቦች፣ በየደረጃው ያለን ኢሊት ምንባለው፣ ምሁር ምንባለው፣ የሃይማኖት አባትም፣ የሀገር ሽማግሌም፣ ወጣትም፣ ሴትም የበኩሉን አስተዋጽኦ ሲያደርግ ብቻ ነው ከችግር ልንወጣ የምንችለው። ከዚህ አኳያ እንደ ዞን ምንም አይነት እንቅስቃሴ የማይደረግበት ወረዳ ማለት አዴት ይልማና ዴንሳ ነው። ሌሎች አካባቢዎች በዚህኛው በጀት ዓመት እንኳን እስካሁን ተደራጅተው የሃይማኖት አባቶች ተደራጅተው ሌሎቹም አንድ ሆነው ሐሳባቸውን ሰብስበው ከ270 በላይ ታጣቂዎች፣ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው እንዲገቡ በማድረግ አካባቢያቸውን ሰላም እያደረጉ ነው። ጥሪ ተቀብለው እንዲገቡ ማድረግ ብቻ አይደለም፣ ጥሪ ተቀብለው የገቡ ኃይሎች ጭምር ሌሎች ጓደኞቻቸውን እያገኙ እየሄዱበት ያለው አጠቃላይ እንቅስቃሴ ማህበረሰብን የሚያወድም ስለመሆኑ በተግባር በእንደዚህ አይነት መድረኮች እየመሰከሩ ነው። እኔ ቦታ ከሌ ከሌ ብዬ አልጠቅስም። ብዙ አካባቢዎች ተደራጅቶ ሰው የራሱን ቤተሰብ፣ ወንድሙን፣ ያጎቱን ልጅ፣ የሚያውቀውን የእምነት ልጁን ተደራጅቶ እየመለሰ ይህ ችግር ለከፋ ችግር የሚያጋልጠን ነገ ከነገ በኋላ ከደረሰብን በላይ ችግር እንዲደርስብን የሚያደርግ ነው ብሎ ተደራጅቶ እየተንቀሳቀሰ ያለ አካባቢ አለ። ሰሜን ጎጃም፣ እናንተ ደግሞ ያላችሁት ማዕከላዊ ጎንደር እንደምታዩት ነው። ይህ ለምን ሆነ ከተባለ ማህበረሰቡ ያደረገው ነው። ተስማምቶ የተደራጁ ቡድኖች ያደረጉት ነው። የሃይማኖት አባቶች ያደረጉት ነው። የሀገር ሽማግሌዎች ያደረጉት ነው። ወጣቶች ያደረጉት ነው። ይህን በማድረጋቸው አካባቢያቸውን ሰላም በማድረግ የልማት ተጠቃሚነታቸውን ለማረጋገጥ ጥረት እያደረጉ ያሉ አካባቢዎች በጣም ሰፊ ናቸው። አሁን ላይ በመንግስት ደረጃ እየተደረገ ያለውን ጥሪ ለመጠቀም ይህንም ተጠቅመው ታጣቂዎቹም ራሳቸውን እንዲያድኑ ለአካባቢያቸው ሰላም መረጋገጥ የበኩላቸውን እንዲወጡ መንግስትም ደግሞ እነዚህን ታጣቂዎች እንዲያቋቁም ለማድረግ የበኩላቸውን አስተዋጽኦ እያደረጉ ነው። ይልማና ግን የለም። እንደዚህ አይነት እንቅስቃሴ የሌለበት፣ የሃይማኖት አባት የሌለበት የሚመስል፣ የሀገር ሽማግሌ የሌለበት የሚመስል፣ ጠንካራ የመንግስት ሰራተኛ የሌለበት የሚመስል አካባቢ ያለበት ማለት ይልማና ዴንሳ ነው። እኔ ነው ነግራችሁ። ነገ ከነገ በኋላ የበለጠ ችግር ሳይመጣ ትልልቅ ሐሳቦች ያላችሁ ሰዎች ስላላችሁ ይህን ሐሳባችሁን ይዛችሁ ከመንግስት ጋርም ከሌላው ጽንፈኛ ኃይል ጋርም ተደራድራችሁ ይህን አስታራቂ የሌለው ትውልድ ሁኖ
አበባው እየረገፈ ያለን ወጣት ከችግር ማውጣት የእናንተ ኃላፊነት መሆን ይኖርበታል።